ሰላም አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን የተለያዩ የዝውውር መረጃዎችን ይዘን መጥተናል። ፕሮግራሙን ከመጀመራችን በፊት ላይክ እያደረጋችሁ ቢጀምሩ እኔ የበለጠ እንበረታታ የበለጠ ሌሎች አድማጮች እንዲያዳምጡን ታደርጋላችሁ በትህትና ጠይቃችኋለሁ። ላይክ እያደረጋችሁ ቢጀምሩ በጣም ደስ ይለኛል። ወደ ፕሮግራማችን ስናልፍ ዛሬ የተለያዩ ዝውውር መረጃዎችን ይዘን የመጣ ነው። ከማንቸስተር ዩናይትድ ጋር የሚያያዙ የዝውውር መረጃዎች ናቸው። እነኛንም እንመልከት። ማንቸስተር ዩናይትድ እንደሚታወቀው ከሆነ በዚህኛው የክረምት የዝውውር መስኮት የተለያዩ የአማካይ ክፍል ተጫዋቾችን እንደሚያስፈርም ይጠበቃል። ከነኛ መካከል አንደኛውና ዋነኛ የፈለጉትን የኤደርሰንን ዝውውር እንደጨረሱ ተመልክተናል ማለት ነው። በ35 ሚሊዮን ፓውንድ አዶንሱን ጨምሮ እስከ 40 የሚጠጋ ሚሊዮን ዩሮ በዩሮ እስከ 40 ሚሊዮን ዩሮ የሚጠጋ ክፍያ ከፍለዋል ማንቸስተር ዩናይትዶች ማለት ነው። እሱን ካመጡ በኋላ ወደ ሌላኛው ፕሮጀክታቸው የሄዱት በእንግሊዝ ፕሪሚየር ሊግ የሚጫወቱ ልምድ ያላቸውና ቀጥታ ሲመጡ ለቋሚነት ፈርመው አገልግሎት የሚሰጡ እነማን ናቸው? ከእነኛ መካከል አሁን በሊስት ደረጃ 3 ተጫዋቾችን ማንቸስተር ዩናይትድ አጥርቶ አውጥቷል ማለት ነው። እነኛን እንመልከት። በሊስት ደረጃ 3 ተጫዋቾችን ያወጣቸው ተጫዋቾች ኤሊት አንደርሰን፣ ማቲያስ ፈርናንዴሽ እና ቶናሊ ናቸው። ኤሊት አንደርሰን የሚጫወተው ኖቲንግሃም ፎረስት ነው። ማቲያስ ፈርናንዴሽ የሚጫወተው ዌስትሃም ዩናይትድ ነው። ቶናሊ የሚጫወተው ኒውካስትል ዩናይትድ ነው። ለምንድን ነው የሚጫወቱበትን ክለብ የነገርኳችሁ? አንዳንድ ክለቦች ለመሸጥ በጣም ይገደዳሉ፣ አንዳንድ ክለቦች ደግሞ አይሸጡም፣ አንዳንድ ክለቦች ደግሞ ሻጮች ናቸው። ስለዚህ ለምሳሌ ኒውካስትል እና ዌስትሃም አሁን ያሉበት ወቅታዊ ሁኔታ ተጫዋች የመሸጥ ነው ማለት ነው። ኖቲንግሃም ፎረስትም ኦፍኮርስ ሻጭ ክለብ ነው፣ ነገር ግን በቀረበለት ገንዘብ የሚሸጥ ክለብ አይደለም፣ ኤሊት አንደርሰንን ማለት ነው። ስለዚህ ለምሳሌ ማቲያስ ፈርናንዴዥን ማቲያስ ፈርናንዴሽ የሚጫወተው ዌስትሃም ነው። በ6 ቁጥር ሚና በጣም በዚህኛው የውድድር ዓመት በጣም ከተወደሱ በወጣትነታቸው በጣም ከተደነቁ አማካዮች መካከል አንደኛውና ዋነኛው ነው። ፖርቹጋላዊ ነው። ብሩኖ ፈርናንዴዝን ሲያደንቅ ነው ያደገው። እንደ አይዶል ነው ብሩኖ ፈርናንዴዝን የሚያየው። ስለዚህ ከማንቸስተር ዩናይትድ ጋር በሊንክ ደረጃ የሚያያዝ ከሆነ ብሩኖ ፈርናንዴዝ እንደ ሽምግልና ሊቀርብ ይችላል እና ወደኛ ሊለው ይችላል ማለት ነው። ስለዚህ ብሩኖ ፈርናንዴዝ እዚህ ውስጥ ሊገባ ይችላል ማለት ነው። ማንቸስተር ዩናይትድ አሁን ከጠሯቸው ከሶስቱ አማካዮች በዋነኝነት እየፈለገ ያለው ማቲያስ ፈርናንዴዝ ነው። ምክንያቱም ዌስትሃም ዩናይትድ ለመውረድ ወርዷል። ስለዚህ ሸጦ ተጫዋቾችን ገንዘብ ማግኘት ይጠበቅበታል። እስከ 180 ሚሊዮን ፓውንድ ዌስትሃም ዩናይትድ ግዴታ ከተጫዋቾች ሽያጭ ማግኘት አለበት። ይሄ ኤፍኤ ያጸደቀበት ነገር ነው። ስለዚህ እንደ ዋን-ቢሳካ፣ ጃረድ ቦወን እና ማቲያስ ፈርናንዴዝ 3 ተጫዋቾች ይሸጣሉ። ስለዚህ ማንቸስተር ዩናይትድ እሱን ለመግዛት በጣም ይመቸዋል ማለት ነው። ስለዚህ በእርግጠኝነት ማቲያስ ፈርናንዴዝ ማንቸስተር ዩናይትድ አሁን ላይ እስከ 50 እስከ 60 እስከ 70 ሚሊዮን ፓውንድ የሚጠበቅና የሚገመት ተጫዋች ነው። ነገር ግን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ለመግዛት ትንሽ ይከብደዋል ተብሎ የሚጠበቀው ነገር ምንድነው? አንደኛውና ዋነኛው ነገር አርሰናል በዚህ ዝውውር ውስጥ መኖሩ ነው ማለት ነው። አርሰናል ማቲያስ ፈርናንዴዝን ይፈልገዋል፣ ግን እንደ ማንቸስተር ዩናይትድ አይደለም። አርሰናል ሌሎች አማራጮችንም እያየ ነው። እንደ ማንቸስተር ዩናይትድ አይደለም። ማንቸስተር ዩናይትድ በጥብቅ ነው ማቲያስ ፈርናንዴዝን የሚፈልገው። ማቲያስ ፈርናንዴዝን እዚህ ጋር ጨርሰን ወደ ኤሊት አንደርሰን እንሂድ ማለት ነው። ኤሊት አንደርሰን የወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ አማካይ ተብሎ የሚመረጥና በእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ከሆኑ አማካዮች መካከል ዋነኛውና ተቀዳሚው የኖቲንግሃም ፎረስት የ8 ቁጥር ቦታ ተጫዋች ኤሊት አንደርሰን 6ም 8ም መጫወት ይችላል። ኤሊት አንደርሰን በገበያው ላይ በጣም ከፍተኛ ገንዘብ ከሚጠራባቸው መካከል አንዱና ዋነኛው ተጫዋች ነው ኤሊት አንደርሰን ማለት ነው። ከ80 እስከ 100 ሚሊዮን ፓውንድ ሚኒመም እና ማክሲመም ሊወጣበት የሚችል ተጫዋች ነው ኤሊት አንደርሰን። ማንቸስተር ዩናይትድ በኤሊት አንደርሰን ምን አይነት ፍላጎት ነው ያለው? ማንቸስተር ዩናይትድ ኦፍ ኮርስ ኤሊት አንደርሰን ይፈልገዋል። ማንቸስተር ሲቲም ኤሊት አንደርሰን ይፈልጋል። አሁን ላይ በጨረታ ውስጥ ያሉት ሁለቱ ክለቦች ናቸው። ሁለቱ የማንቸስተር ከተማ ክለቦች ናቸው። አሁን ላይ እያወሩ ያሉት ስለ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ናቸው በኤሊት አንደርሰን ላይ ፍላጎት ያላቸው። ነገር ግን ማንቸስተር ዩናይትድ ኤሊት አንደርሰን ቢፈልገው ለኤሊት አንደርሰን የሚጠየቀው ገንዘብ ማንቸስተር ዩናይትድ የሚፈልገውና ለማቅረብ የሚመቸው አይነት ገንዘብ አይደለም። ኤሊት አንደርሰን የሚጠራው ቅድም ብያችኋለሁ ከ80 እስከ 100 ሚሊዮን ነው ማክሲመም እና ሚኒመም በኤሊት አንደርሰን የሚጠየቅበት ገንዘብ ማለት ነው። ስለዚህ
ማንቸስተር ዩናይትድ ለአንድ ተጫዋች ከ85 እስከ 90 ሚሊዮን ዩሮ ከከፈለ ወይም ፓውንድ ከከፈለ ሌሎች ተጫዋቾች እንዴት ሊያመጣ ይችላል? ሌሎች ተጫዋቾች መውጣት አለባቸው ግዴታ ማለት ነው። ቢያንስ እዛ ቦታ ላይ ማንቸስተር ዩናይትድ እስከ 3 ተጫዋች ካሪክ ፈልጋለሁ ብሎ ነግሯቸዋል። እነሱም 3 እና ከዛ በላይ ተጫዋቾች እናመጣለን ብለውት ቃል ገብተውለታል። ስለዚህ ሌሎች ተጫዋቾችን እስከ 60 ሚሊዮን እስከ 65 ሚሊዮን እስከ አዶንሱ እስከ 70 ሚሊዮን የሚጠቁ ተጫዋቾችን 3 እና 4 ተጫዋቾችን ማምጣት ማንቸስተር ዩናይትድ በእቅድ ደረጃ የያዘው። ስለዚህ ኤት አንደርሰን ቢፈልገውም የሚጠራበት ገንዘብ ግን ማንቸስተር ዩናይትድ ለመክፈል በጣም የሚቸገርበት ገንዘብ ስለሆነ ሊወጣበትና ሊከብዱ ይችላሉ የሚሉ መረጃዎች አሉ። ከኤት አንደርሰን ጋር ተያይዞ ሌላው የሚጠቀሰው ክለብ ማንቸስተር ሲቲ ነው። ማንቸስተር ሲቲ ኦፍኮርስ ኤት አንደርሰን ይፈልገዋል። ጋርዲዮላ ቢወጣም ማሬስካ ቢመጣም ለኤት አንደርሰን ነግረውታል። ፔፕ ጋርዲዮላ ይወጣል፣ እኛ እንትን እንፈልጋለን፣ ማሬስካ ነው ቀጣዩ አሰልጣኝ ብለው ነግረውታል። እሱ እሺ ብሏል። በጋርዲዮላ ምክንያት አይደለም ወደ ሲቲ ቢሄድም የሚሄደው በፕሮጀክቱ ምክንያት ነው። የፕሮጀክቱ ዋነኛው አካል እናደርጋለን ብለውታል። ማንቸስተር ሲቲ ኤት አንደርሰን የሚፈልገው በርናርዶ ሲልቫ ለመተካት ነው፣ ከሮድሪ ጎን ለማጫወት ነው። ከሮድሪ ጋር ለሁለት 6 ቁጥርና የ8 ቁጥር ቦታውን ለሁለት እንዲጫወቱ ለማድረግ ነው። 85 ሚሊዮን ፓውንድ ማንቸስተር ሲቲ አቅርቦ ኖቲንግሃም ፎረስት ውድቅ አድርጎበታል። ስለዚህ ማንቸስተር ሲቲ 85 ሚሊዮን ፓውንድ ውድቅ ተደርጎበት ማንቸስተር ዩናይትድ ምን ያህል ቢያቀርብ ነው ኤት አንደርሰን የሚያስፈርመው? ጥያቄው ለእናንተ አደርጋለሁ። በጣም አደጋች ነው ማለት ነው። ወይ ተጫዋቾች ቅያሬው ጋርቴን ሰርቶ እንደዚህ አይነት ነገሮች አሉ። ግን ኖቲንግሃም ፎረስት እሺ የሚል አይመስልም። ጋርቴን ሰርቶ እና ገንዘብ ጨምሮ ኤት አንደርሰን ለማስፈረም እንደዛ የሚሉ መረጃዎች አሉ። ግን ይህኛው ከእውነት የራቀ ይመስለኛል ማለት ነው። ሌሎች ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ እንዳረጋገጡት ኤት አንደርሰን በማንቸስተር ሲቲ ነው በጣም የሚፈልገው። ሊሄድም የሚችለው ወደ ማንቸስተር ሲቲ ነው የተባለው ማለት ነው። ከኤት አንደርሰን ጋር ያለው የማንቸስተር ዩናይትድ ግንኙነት ይሄ ነው። በጣም እስከ 30% እስከ 20% ወደ ማንቸስተር ዩናይትድ ሊሄድ የሚችለው በእኔ አመለካከት ማለት ነው። ሶስተኛው ተጫዋች ቶናሊ የኒውካስትል ዩናይትድ ተጫዋች ነው። 6 ላይ መጫወት ይችላል። እስከ 60 እስከ 70 ሚሊዮን ፓውንድ የሚጠቀስበት ተጫዋች ነው። ማክሲመም እና ሚኒመም ነው ገንዘቡን እያልኳቸው ያሉት አዶንሱን ያጠቃልላል ማለት ነው። ማንቸስተር ዩናይትድ ፍላጎት አለው። ከቶናሊ ካምፕ ጋር ግንኙነት አድርገዋል። ከቶናሊ ካምፕ ጋር አውርተዋል። ፐርሰናል ተርምስ አውርተዋል። ዓለም ዋንጫ ላይ የለም ቶናሊ ከዓለም ዋንጫ በፊት መጨረስ ከፈለጉ መጨረስ ይችላሉ። ግን ከዛ በፊት የሚሆን አይደለም። ከዓለም ዋንጫው በኋላ ማንቸስተር ዩናይትድ ፕሪሲዝን ስላለው በዓለም ዋንጫ ወቅት ቶናሊን የቡድናቸው አካል አድርገው ይዘው መሄድ ይችላሉ። ስለዚህ የቶናሊ አድቫንቴጅ ይሄኛው ነው ማለት ነው። ሌሎቹ እንደዚህ አድቫንቴጅ የላቸውም። ስለዚህ ከቶናሊ ጋር አውርተዋል። አንዳንድ ጉዳዮች ላይ በስምምነት ላይ ደርሰዋል። ግን ሙሉ ለሙሉ አይደለም። ግን የሚሸጠው ክለብ ኒውካስትል ነው። ኒውካስትል ደግሞ ኦፍኮርስ ግዴታ ውስጥ አለበት። ኒውካስትል መሸጥ ግዴታው ነው። ነገር ግን ሲሸጥ ሁልጊዜም ማወሳሰብ ይፈልጋል። ተቀናቃሚ ነው ማንቸስተር ዩናይትድ፣ ቶፕ 6 ክለብ ነው። እነሱም ማጠናከር የሚፈልግ አይመስለኝም። ሌሎች ከእንግሊዝ ውጪ የሚጠየቁ ክለቦች ካሉ ለነዛ መሸጥ አማራጭ ሊያደርግ ይችላል። ግን ቶናሊ አሁን ላይ አልወሰነም። ቶናሊ የሚፈልጉት በእንግሊዝ ውስጥ አርሰናል እና ማንቸስተር ዩናይትድ ናቸው። በግልጽ የመፈለግ አዝማሚያ ያሳዩት ሁለቱ ክለቦች ናቸው። ቶናሊ አርሰናል ከራይስ ጋር ለማጫወት ቶናሊ፣ ማንቸስተር ዩናይትድ ደግሞ ከማይኑ ጋር ለማጫወት ነው። እዚህ ላይ አንዳንድ የማንቸስተር ዩናይትድ ደጋፊዎች ቅሬታ አላቸው። ይህኛው ቅሬታ ምንድን ነው? ሲመጣ የእሱን ተመሳሳይ አይነት ተጫዋች ኤደርሰን አስፈርመናል፣ ለምን ሌላ ተጫዋች አናስፈርምም ነው። ግን ማንቸስተር ዩናይትድ ቶናሊ የሚፈልገው ለቤስት ነው። ኤደርሰን የሚፈልገው ለስኳር ተጫዋች ነው። ካራቦ ካፕ፣ ኤፍ ኤ ካፕ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ ለሚቀጥለው ውድድር የሚጫወትበት ነው። ስለዚህ የስኳድ ሮቴሽን ስለማያስፈልግ ኤደርሰን ለሮቴሽን አድርገው ቶናሊን ለቤስትነት ነው እቅዳቸው። ከእንግሊዝ የሚገዙ ተጫዋቾች ትንሽ ወሰብሰብ ይላሉ። አንዳንድ ቀድሞ ፐርሰናል ተርምስ ወይም ደግሞ ከወራዊ ቀጠና ከወረዱ ክለቦች ካልሆነ ትንሽ አዳጋች ሊያደርጉ ይችላል ተብሎ ይጠበቃል። ከቶናሊ ጋር ያላቸው ፍላጎታቸው አለ። ምንም አይነት ገንዘብ ፕሮፖዛል ለኒውካስትል አላቀረበም ማንቸስተር ዩናይትድ ማለት ነው። ይህንን እንድትረዱልኝ ይፈልጋሉ አድማጭ ተመልካቾቻችን። ሌላው ከማንቸስተር ዩናይትድ ጋር የሚነሱት የዝውውር መረጃዎች እነኚህ በሩመር ደረጃ በተጨባጭ ሁኔታ በሩመር ደረጃ ሲባል ሌሎች የመገናኛ ብዙሃኖች ያወጡት ናቸው። በጣም ታማኝ የሚባሉ የመገናኛ ብዙሃኖች አላረጋገጡትም። ግን ማንቸስተር ዩናይትድ በቀኝ ክንፍ መስመር
በቀኝ ክንፍ መስመር ኩኛውን ላይ የተጫወተበት ያለው ኩኛ ኦፍ ኮርስ የ10 ቁጥር ተጫዋች ነው። ዊድዝ የሚያደርግላቸው የሚያሰፋላቸውን የቀኝ ክንፍ ተጫዋች እና የግራ ክንፍ ፉልባክ ማንቸስተር ዩናይትድ ሊስት ውስጥ አለ። ሁለቱን ይፈልጋል። በቀኝ ክንፍ ላይ አሁን ላይ የሚጠቀሰው ስም ሊያው ነው። በግራ ክንፍ ላይ ደግሞ ሊሶል የኒካስትሉ ተጫዋች ማለት ነው። ሊሶል በጣም ታለንትድ እና አፕከሚንግ ከሚባሉ ፉልባኮች መካከል ተቀዳሚና ተመራጭ የሆነ ፉልባክ ነው ማለት ነው። በጣም በማንቸስተር ዩናይትድ በጣም ከሚወደዱ እና ከሉክሾ ጋር ተመሳሳይነት ያጮህ ዘይቤ ያላቸው ተጫዋቾች መካከል ነው ማለት ነው። ኒውካስትል ላይ የሚጫወተው ሲከላከልም ሲያጠቃም በጣም አሪፍ ልጅ ነው። ማንቸስተር ዩናይትድ እዛ ቦታ ላይ በጣም ፍላጎት አለው። የሉክሾን ወደፊት የረጅም ጊዜ ተተኪን ይፈልጋል። ገንዘቡ አብቃቅቶ የሚመቻቸው ከሆነ የሚሉ ተጫዋቾች አሉ። ኡጋርቴ፣ ዚርክዚ በዚህኛው ክረምት መልቀቃቸው ግልጽ ነው። ከሁሉም የተገኘ ገንዘብ አለ። ከራይፎርድ የሚገኝ ገንዘብ አለ። ሳንቾም መልቀቁ አይቀርም። ኢካዛሚሮ የደሞዝ ውል ፍሪ ነው። ለዚህ ማንቸስተር ዩናይትድ ተጫዋቾችን ያመጣል። 4-5 ተጫዋቾችን ማንቸስተር ዩናይትድ በዚህ የዝውውር መስኮት ያመጣል በጣም በእርግጠኝነት። ለምን በዛው ልክ ነው ተጫዋቾችን የሚለቀው። ኦናናም ወደ ትሬኒንጉ ቢመጣም መልቀቁ አይቀርም ማለት ነው። ከማንቸስተር ዩናይትድ ጋር ተያይዘው ያሉት መረጃዎች እነኚህ ናቸው። ሳደመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ብታበረታችሁኝ በጣም ደስ ይለኛል። ቴንኪው